አብዛኞቻችሁ ኢሜጅ ወይም ቪዲዮ ጀነሬት ለማድረግ ግሮክ ኤአይ ነው የምትጠቀሙት። ነገር ግን አሁን ላይ እየሰራላችሁ አይደለም። ዛሬ እንዴት በነፃ አሁንም መጠቀም እንደምትችሉ አሳያችኋለሁ። ሰላም ጋይስ፣ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም አዳዲስ ነገሮችን ለማግኘት የቴሌግራም ቻናላችንን ጆይን አድርጉ። ይመቻችሁ። ወደ ክሮም ብራውዘራችሁ ትሄዱና ግሮክ ብላችሁ ሰርች ታደርጋላችሁ። እንደምታውቁት ኢማጂን የሚለው ላይ ስትገቡ ፎቶ አስገብታችሁ ፕሮምፕታችሁን ጽፋችሁ ጀነሬት ስትሉት ሰብስክሪፕሽን ወይንም ክፍያ ይጠይቃችኋል። ልክ እንደዚህ ይሄንን ኤክስ ብላችሁ ትወጡና ወደዚህ ትመጣላችሁ፣ ቻት ቦክሱ ጋር ማለት ነው። ቻት የሚለው ጋር እሱን ክሊክ ታደርጋላችሁ፣ ትገባላችሁ። ከዛ የምትፈልጉትን ኢሜጅ ታስገቡና ፕሮምፕታችሁንም ታስገቡታላችሁ። አንዳንዴ አንድ አውትፑት ይሰጣችኋል፣ አንዳንድ ጊዜ ደግሞ ሁለት አውትፑት ይሰጣችኋል። ሁለት ኢሜጅ ማለት ነው። ጀነሬት አድርገን እስኪ እንየው። ጀነሬት አድርጎ ከጨረሰላችሁ በኋላ ዳውንሎድ አድርጋችሁ መጠቀም። ሌላው ደግሞ ያስገባችሁትን ፎቶ ኤዲት ለማድረግ ከፈለጋችሁ ወደዚህ ጋር ትመጡና እቺን የኤዲት ምልክቷን ክሊክ ታደርጋላችሁ። ከዛ ፎቶውን ተነኩታላችሁ። ከዛ ወደዚህ ሲያመጣላችሁ ፎቶውን ኤዲት ታደርጉታላችሁ ማለት ነው። እዚህ ጋር ክሬቲቭ ሳብጀክት ምናምን የሚሉ ነገሮች አሉ። ክሬቲቭ ጋር የሚለው ትመጡና ወደምፈልጉት አይነት ስታይል መቀየር ትችላላችሁ ማለት ነው። እዚህ ድረስ ከመጣችሁ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። ከዛ እዚህ ጋር አንዱን ስታይል መርጠን ጀነሬት እንለዋለን። ለጊዜው እኔ ይሄኛውን መርጫለሁ። ከዛ ጀነሬት እለዋለሁ። ከዛ እንደዚህ ይመጣላችኋል። ዳውንሎድ አድርጋችሁ መጠቀም። ከዛ ዳውንሎድ ያደርጋችሁትን ደግሞ ኤዲት ለማድረግ እንደዚህ ድራግ አድርጋችሁ ታስገቡትና ኤዲት የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር ባክግራውንድን መቀየር ትችላላችሁ። ከፈለጋችሁ ሳብጀክቱንም መቀየር ትችላላችሁ። አንድ ስታይል መርጬ እኔ አንድ ጀነሬት ላድርግላችሁ። ስለዚህ ጋይስ ይሄን ይመስላል። እዚህ ድረስ ከመጣችሁ ቪዲዮን ወዳችሁታል ማለት ነው። ላይክ፣ ሼር፣ ኮሜንት አድርጉ። ይመቻችሁ።